ትራምፕ የኢራንን ጉዳይ ጋብ አድርገው ፊታቸውን ወደ ፊደል ካስትሮ አገር ኩባ ዞር አድርገዋል። ትራምፕ ኩባን ለመጠቅለል ጦራቸውን አዘዋል። ኩባን የአሜሪካ አንዷ ክልል አደርጋታለሁ ብለው ጉዞ ጀምረዋል። 150 ኪሎ ሜትሮችን ተጉዘው የአሜሪካ ወታደሮች በኩባ ደጃፍ መልቃቸውን ጥለዋል። የራሻዋ ወዳጅ ፊደል ካስትሮ ኮሚኒስቱ ሀገር ኢምፔሪያሊዝምን ልትቀበል ራሷን ማዘጋጀት ጀምራለች። በኢኮኖሚ ቀውስና በመብራት እጦት የምትሰቃየው ሀገረ ኩባ አሁን ደግሞ ከአሜሪካ ጋር ጦርነት እንድትገጥም ተፈርዶባታል። ነገር ግን ኩባውያን እንዲሁ እጅ የሚሰጡ አልሆኑም። ለሀገር መሞት ክብር ነው ብለው ዱሩ ጥራኝ ብለው ከአሜሪካ ጦር ጋር ለመጋፈጥ ነፍጥ አንስተዋል። ከሬገን ጸረ ካስትሮ ታጣቂዎች ድጋፍ ጀምሮ እስከ ኦባማ አጭር የግንኙነት መሻሻልና እስከ ትራምፕ የመጀመሪያ የስልጣን ዘመን የማዕቀብ ማጥበቅ ድረስ ያሉት አስተዳደሮች በኩባ ጉዳይ ተመሳሳይ አቋም ነበራቸው። ዛሬ ከሃቫና እስከ ሞስኮ ባንቀጠቀጠና በፔንታጎን ውስጥ ከፍተኛ ድንጋጤን በፈጠረ አዲስ መረጃ የዩናይትድ ስቴትስ ጦር በኩባ ግዛት ላይ ሊያካሄድ ለሚችለው ወታደራዊ ዘመቻ ዝርዝር እቅዶችን እያፋጠነ መሆኑን የዩኤስኤ ቱዴይ ምንጮች ገልጸዋል። ይህ ክስተት የመጣው ፕሬዚዳንት ዶናልድ ትራምፕ ባለፉት 6 አስርተ ዓመታት በአሜሪካና በኩባ ግንኙነት ውስጥ እጅግ አስፈሪና ተለዋጭ በሆነው ምዕራፍ ላይ ቀጥተኛ ትዕዛዝ ለመስጠት እያመነቱ ባሉበት ወቅት ነው። ስለ ጉዳዩ በቅርብ የሚያውቁ ነገር ግን በይፋ መግለጫ ለመስጠት ስልጣን የሌላቸው ሁለት የመንግስት ባለስልጣናት እንደገለጹት ይህ ዝግጅት ቀድሞውኑ ውጥረት በነገሰበት አካባቢ ያለውን ሁኔታ ወደ ላቀ ደረጃ ያሸጋግረዋል። የትራምፕ አስተዳደር በኩባ ላይ በጣለው የነዳጅ ከበባ አማካኝነት ከፍተኛ ኢኮኖሚ ጫና እያደረሰ ባለበት ወቅት ሀገሪቱ በተደጋጋሚ ሀገራዊ የኤሌክትሪክ መቆራረጥ፣ የነዳጅ እጥረትና በህዝብ ደረጃ ለሚታይ ከፍተኛ ተስፋ መቁረጥ ተዳርጋለች። ፕሬዚዳንት ትራምፕ ራሳቸው በተለመደው ግልጽና ጠንከር ያለ ንግግራቸው ሁኔታውን ይበልጥ እያባባሱት ይገኛሉ። ለጋዜጠኞች በሰጡት መግለጫ ኩባን በማንኛውም መልኩ የመረከብ መብት ይኖረኛል ያሉ ሲሆን አክለውም በሷ ላይ የፈለግኩትን የማድረግ መብትም ያለኝ ይመስለኛል ብለዋል። ከጥቂት ቀናት በፊት ደግሞ በኢራን ላይ የሚካሄዱት ዘመቻዎች ጋብ ሲሉ አሜሪካ ወደ ኩባ ጎራ ልትል ትችላለች በማለት የዛቻ ድምጻቸውን አሰምተዋል። ይህ እርምጃ እንዲሁ ለፕሮፓጋንዳ ተብሎ የሚደረግ ተራዛቻ አይደለም። የፔንታጎን ዝግጅት እንደ አውሮፓውያን አቆጣጠር በ1959 የፊደል ካስትሮ አብዮት የካሪቢያን ቀጠናን ስራ ከቀየረበት ጊዜ ጀምሮ አሜሪካ በደሴቲቱ ላይ የምትከተለውን ወታደራዊ አቋም የሚያንጸባርቅ ነው። ሆኖም ግን የዛሬው ሁኔታ እየተለየ ይመስላል። ይበልጥ አጣዳፊ ግላዊና ያለፉት ጣልቃ ገብነቶች ጥላ ያረፈበት ነው። የቬኔዙዌላው መሪ ኒኮላስ ማዱሮን ከካራካስ ያስወጣውና 32 የኩባ ወታደራዊ አባላት በአሜሪካ የጥይት ርምታ እንዲገደሉ ያደረገው የጥር ወሩ ጥቃት የቀጠናውን የኃይል ሚዛን ቀድሞውን ቀይሮታል። አሁን ደግሞ ኩባ በቀጥታ ኢላማ ውስጥ ገብታለች። አገዛዙ ደክሟል፣ ወታደራዊ ኃይሏ ተመናምኗል። ህዝቧም የዕለት ተዕለት ኑሮውን ወደ መከራ የቀየረውን የኃይል አቅርቦት ቀውስ እየታገለ ይገኛል። የጉዳዩ አሳሳቢነት ከዚህ በላይ ሊሆን አይችልም። ትራምፕ ለዚህ ዘመቻ አረንጓዴ መብራት ካበሩ እንደ አውሮፓውያን አቆጣጠር በ1962 ዓለምን ወደ ኒውክሌር ጥፋት አፋፍ አድርሶት ከነበረው የሚሳኤል ቀውስ በኋላ ኩባ ውስጥ የሚካሄድ የመጀመሪያው ቀጥተኛ የአሜሪካ ወታደራዊ ጣልቃ ገብነት ይሆናል። የእርምጃ ትራምፕ በሁለተኛው የስልጣን ዘመናቸው የሚከተሉትን በምዕራቡ ንፍቀ ክበብ የበላይነትን የማረጋገጥ መመሪያ የሚፈትን ዓለም አቀፍ የሉዓላዊነት ደንቦችን የሚገዳደርና ምናልባትም የላቲን አሜሪካን ፖለቲካዊ ገጽታ ለትውልዶች የሚቀይር ይሆናል። ይሁን እንጂ ባለሙያዎች እንደሚያስጠነቅቁት ማንኛውም የጦር ሜዳ ድል በፍጥነት ወደ ተወሳሰበ የወረራ ሁኔታ፣ ወደ መልሶ ግንባታ ፈተናና ለአብዮታዊ አስተሳሰብ አሁንም ድረስ ወታደራዊ እምቢተኝነትን ወደሚያሳዩ ለህኛ ኃይሎች ሊመራ ይችላል። እንደ አውሮፓውያን አቆጣጠር በ1959 የካስትሮ ታጣቂዎች ሃቫናን ተቆጣጥረው ከሶቪየት ኅብረት ጋር ወገንተኝነት ሲፈጥሩ ዩናይትድ ስቴትስ ያገዛዝ ለውጥ ለማምጣት ያለሙ ሚስጥራዊና ግልጽ እርምጃዎችን መውሰድ ጀምራለች። እንደ አውሮፓውያን አቆጣጠር በ1961 በሲአይኤ ድጋፍ ተካሂዶ ባሳፋሪ ሽንፈት የተጠናቀቀው ቤይ ኦፍ ፒግስ የአሳማዎች ባህረ ሰላጤ ወረራ ለሚቀጥሉት 10 ዓመታት ለሚደረጉ የአደጋ ጊዜ ዕቅዶች መነሻ ሆኗል። ሰነዶች እንደሚያሳዩት በ1962 በጋ ወቅት ፔንታጎን የዩናይትድ ስቴትስ የአደጋ ጊዜ ዕቅድ ቁጥር 2 ኩባ የሚል ሰነድ አዘጋጅቶ ነበር። ይህም የአየር ጥቃቶችንና ሀገራዊ አመጽ ከተቀሰቀሰ የሚካሄድ ሙሉ ወረራን የሚያካትት ነበር። በኬኔዲ ዘመን የነበረው የስነ ልቦና ጦርነት መርሃ ግብር
የሆነው ኦፕሬሽን ማንጉስ ከነዚህ ወታደራዊ ዕቅዶች ጋር ጎን ለጎን ይካሄድ ነበር። እንዲያውም የጦር አዛዦች ምክር ቤት ኦፕሬሽን ኖርዝውድስ የተባለ አደገኛ ሐሳብ አቅርበው ነበር። ይህም አሜሪካ ጣልቃ ገብነቷን ትክክለኛ ለማስመሰል በራሷ ኢላማዎች ላይ ጥቃት በማድረስ በኩባ ላይ ለማሳበብ ያቀደችው ቢሆንም ፕሬዝዳንት ጆን ኤፍ ኬኔዲ ውድቅ አድርገውታል። በጥቅምት 1962 በነበሩት 13 የኩባ የሚሳኤል ቀውስ ቀናት የወረራ ዕቅዶቹ እንደገና ተመዝግበው ወጥተዋል። ሌላኛው ምስጢራዊ ሰነዶች በሃቫናና በሌሎች ቁልፍ ቦታዎች ላይ የሚደረጉ የባህርና የብስ ጥቃቶችን ዘርዝረዋል። ይህም ትዕዛዝ በተሰጠ በ18 ቀናት ውስጥ የአሜሪካ ኃይሎች ወደ ኩባ የባህር ዳርቻዎች እንዲገቡ የሚደነግግ ነበር። የቀዝቃዛው ጦርነት ማብቃት እነዚህን ዕቅዶች አላስቀራቸውም። በ1990ዎቹና በ21ኛው ክፍለ ዘመን መጀመሪያ ላይ የአሜሪካ የደቡብ ሕዝብ በቀጠናዊ ደህንነት ስም የኩባ ወረራ ዕቅዶችን በየጊዜው እያሻሸለ ይይዝ ነበር። የደሴቲቱ ቅርበት ከፍሎሪዳ 150 ኪሎ ሜትር ብቻ መራቋ እንዲሁም አብዮትን ወደ አፍሪካና ላቲን አሜሪካ የመላክ ታሪኳና ከባላንጣ ኃይሎች ጋር ያላት ትብብር በፔንታጎን የክትትል ዝርዝር ውስጥ እንድትቆይ አድርጓታል። ከሬገን ጸረ ካስትሮ ታጣቂዎች ድጋፍ ጀምሮ እስከ ኦባማ ጭምር የግንኙነት መሻሻልና እስከ ትራምፕ የመጀመሪያ የሥልጣን ዘመን የማዕቀብ ማጥበቅ ድረስ ያሉት አስተዳደሮች ሁሉም የየራሳቸውን እርምጃዎች ሲወስዱ የቆዩት በዚህ ዘላለማዊ ዝግጁነት ዳራ ውስጥ ነው። የአሁኑን ጊዜ የተለየ የሚያደርገው ግን የኩባ ከፍተኛ ተጋላጭነትና ትራምፕ ያለምንም ይቅርታ የአሜሪካን ኃይል ለመጠቀም ያላቸው ፍላጎት በአንድ ላይ መገናኘታቸው ነው። በጥር የተካሄደው የማዱሮ ዘመቻ እንደ ቅድመ ምሳሌና ማስጠንቀቂያ ሆኖ አገልግሏል። የአሜሪካ ኃይሎች በቬንዙዌላው መሪ መኖሪያ ላይ ባካሄዱት ጥቃት የእርሳቸው የቅርብ ጥበቃዎች የነበሩትንና ኤቪፐስ ኔግራስ ጥቁር ተርቦች ተብሎ ከሚጠራው የኩባ ምርጥ የኮማንዶ ኃይል የተውጣጡ አባላትን አጥፍተዋል። ሃቫና በመቀጠል ወታደሮቿ መሞታቸውን ማመኗና ሀገራዊ ሐዘን ማወጇ ኩባ በቬንዙዌላ ወታደራዊ መዋቅር ውስጥ ያላትን ጥልቅ ተሳትፎ ስትገድ የቆየችበትን የዓመታት አቋም ያጋለጠ አድርጎታል። ግምቶች እንደሚያሳዩት ባለፉት 2 አስርተ ዓመታት ውስጥ እስከ 25000 የሚደርሱ የኩባ ወታደራዊና የደህንነት አባላት በቬንዙዌላ የደህንነትና የመረጃ ዘርፎች ውስጥ ተመድበው ሰርተዋል። የጥቃቱ ተጽዕኖ ወዲያውኑ ሃቫና ደርሷል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል የቀድሞ አብዮተኞችን በሚያስታውስ ንግግር ምላሽ ሰጥተዋል። እንዋጋለን፣ ራሳችንን እንከላከላለን፣ በጦርነትም ብንወርቅ ለሀገር መሞት ሕያው መሆን ነው ብለዋል። ይሁን እንጂ ከንግግሩ በስተጀርባ አገዛዙ የህልውና አደጋ ተጋርጦበታል። በጥር ወር የትራምፕ አስተዳደር ከቬንዙዌላና ከሌሎች አቅራቢዎች ወደ ኩባ የሚደረገውን የነዳጅ ጭነት አግዷል። ይህ ኩባ የኢኮኖሚ ደም ስር የሆነው ነዳጅ መቋረጥ የሀገሪቱን ደካማ የኤሌክትሪክ ኃይል መዋቅር ሽባ ያደረገ ተከታታይ መቆራረጦችን አስከትሏል። በመጋቢት ሀገሪቱ በርካታ ሀገራዊ ኃይል መቆራረጦችን አስተናግዳለች። ሃቫናን ጨምሮ ሌሎች ከተሞች በቀን 15 ሰዓታት ወይም ከዚያ በላይ በጨለማ ውስጥ ይቆያሉ። ሆስፒታሎች በጄኔሬተሮች ይሰራሉ። የውሃ ፓምፖች ስራ አቁመዋል። ቤተሰቦችም ምግብ ለማብሰል ወደ እንጨት እሳት ተመልሰዋል። ገለልተኛ ግምገማዎች አስከፊ ምስልን ይስላሉ። የኩባ ኢኮኖሚ ለብዙ አስርተ ዓመታት በማዕቀብ የደከመ በ1990ዎቹ የሶቪየት ድጋፍ በመቋረጡ የደረሰበትን ልዩ ወቅት ጠባሳ ያልተላቀቀና በአስተዳደር ብልሽት የታመሰ ቢሆንም አሁን ግን ወደ መጨረሻው አፋፍ ተቃርቧል። የነዳጅ እጥረት ፋብሪካዎችን ዘግቷል፣ ግብርናን አውኳል እና በሕዝብ ውስጥ ድምፅ አልባ ቅሬታን ፈርጥሯል። በጎዳናዎች ላይ የቆሻሻ ክምር ይታያል። መሠረታዊ መድኃኒቶች እጥረት ገጥሟቸዋል። መንግሥት ባስቲዮን የተባለ የክልላዊ መከላከያ ልምምዶችን በማካሄድ ሚሊሻዎችን በመላው ሕዝብ ጦርነት መመሪያ ስር እያሰለጠነ ቢሆንም በንግግርና በእውነታው መካከል ያለው ልዩነት ግን እየሰፋ ወጥቷል። ወታደራዊ ተንታኞች የኩባን የታጠቁ ኃይሎች የቀድሞ ታሪክ ብቻ እንደሆኑ ይገልጿቸዋል። በአንድ ወቅት በአንጎላና በኢትዮጵያ በጦርነት የተፈተኑ ወታደሮች የነበሯትና ከአሜሪካ ውጭ በካሪቢያን ቀጠና እጅግ ጠንካራ የነበረው የኩባ ጦር ዛሬ 50,000 ወታደሮች፣ 39,000 ተጠባባቂዎችና ሙሉ ንቅናቄ ቢታወጅ እስከ 1 ሚሊዮን ሊደርስ የሚችል የሚሊሻ ኃይል አላት። ሆኖም ግን ቁጥሩ ብቻውን እውነታውን አይገልጽም። ወታደራዊ መሳሪያዎቿ የሶቪየት ውጤቶች ናቸው። በመቶዎች የሚቆጠሩ ቲ-54፣ ቲ-55 እና ቲ-62 ታንኮች በአሮጌዎቹ መለዋወጫዎች አማካኝነት ስራ ላይ እንዲውሉ ቢደረግም ዘመናዊ ኤሌክትሮኒክስ ወይም የተሻሻለ የጦር ትጥቅ የላቸውም። በአንድ ወቅት በሚግ 29 አውሮፕላኖችና በምርጥ አብራሪዎች ትታወቅ የነበረው የአየር ኃይሏ ዛሬ ምናልባት
20 የሚሆኑ አገልግሎት የሚሰጡ አውሮፕላኖችን ብቻ ይዞ እየታገለ ነው። ብዙዎቹ አውሮፕላኖች በመለዋወጫ እጥረት ምክንያት መሬት ላይ ተቀምጠዋል። አብራሪዎችም በቂ ስልጠና አያገኙም። የባህር ኃይሏ 33 የባህር ዳርቻ ጠባቂ ጀልባዎችን ብቻ የያዘ ሲሆን ምንም አይነት ሰርጓጅ መርከብ ወይም ጥልቅ ባህር ላይ የመዋጋት አቅም የላትም። የአየር መከላከያዋ በ25 በቤላሩስ እርዳታ በታደሱት የቆዩ የኤስ-125 ስርዓቶች ላይ የተመሰረተ ቢሆንም እነዚህ ግን ከአሜሪካ ዘመናዊ ራዳር ስውረና ኤሌክትሮኒክስ ጦርነት ቴክኖሎጂዎች ጋር ሲነጻጸሩ እጅግ ጊዜ ያለፈባቸው ናቸው። በፍሎሪዳ ኢንተርናሽናል ዩኒቨርሲቲ የጃክ ዲ ጎርደን የህዝብ ፖሊሲ ኢንስቲትዩት ዳይሬክተርና በኩባ ወታደራዊ ባህል ላይ ግንባር ቀደም ምሁር የሆኑት ብራያን ፎንሴካ የኩባን ጦር በጥልቀት አጥንተዋል። በእርሳቸው ግምገማ የጦሩ ዋና ዓላማ ከጦርነት ይልቅ አገዛዙን መጠበቅ ላይ ያተኮረ ነው። መኮንኖች የሚመረጡት በወታደራዊ ብቃታቸው ብቻ ሳይሆን ለአይዲዮሎጂ ባላቸው ታማኝነት ጭምር ነው። የጦሩ ጥልቅ የኢኮኖሚ ተሳትፎ፣ የወደቦች፣ የቱሪዝም ተቋማትና የሎጂስቲክስ ቁጥጥር በማንኛውም ድርድር ውስጥ የራሱን ጥቅም እንዲፈልግ ቢያደርገውም በተመሳሳይ ጊዜ ግን ለለውጥ ዝቅ እንዲሆን አድርጎታል። ፎንሴካ እንደገለጹት የአሜሪካ ወታደራዊ እርምጃ በጦር ሜዳው ላይ ፈጣን የበላይነትን ሊያረጋግጥ ቢችልም ፖለቲካዊ ድሉ ግን እጅግ አስቸጋሪ ይሆናል። ይህ በጣም ቀላል ወታደራዊ ድል ይሆናል፣ ነገር ግን እጅግ በጣም አስቸጋሪ ፖለቲካዊ ድል ነው ሲሉ ተመልክተዋል። ለ10 ዓመታት የተለያዩ የዘመቻ ዕቅዶችን ሲያሻሽሉ የቆዩት የፔንታጎን ዕቅድ አውጪዎች ይህንን አለመመጣጠን በሚገባ ይረዱታል። ዘመናዊ አሜሪካ ኃይሎች በጥቂት ሰዓታት ውስጥ የኩባን አየር መከላከያ ማሽመድመድ፣ በልዩ ግዳጅ ኃይሎችና በፍጥነት በባህር በሚገቡ ወታደሮች አማካኝነት ቁልፍ ቦታዎችን መቆጣጠርና በአውሮፕላን ተሸካሚ መርከቦችና በረዥም ርቀት ቦምብ ጣይ አውሮፕላኖች አማካኝነት የአየር ላይ በላይነትን ማረጋገጥ ይችላሉ። የማድሮ ጥቃት በከተማ አካባቢ እንኳ ሳይቀር ምን ያህል ፈጣን እርምጃ መውሰድ እንደሚቻል አሳይቷል። ይሁን እንጂ ከድሉ በኋላ ያለው ሁኔታ 11 ሚሊዮን የሚሆነውን ሕዝብ ደህንነት ማስጠበቅ፣ በአብዮታዊ ስሜት ሊቀሰቀስ የሚችለውን የሽምቅ ውጊያ መቆጣጠርና ተቋማትን መልሶ መገንባት በመጀመሪያ የታዩት ታላላቅ ድሎች በኋላ ላይ ወደ ረዥም ጊዜ አማጽያን ጦርነት የተቀየሩባቸውን እንደ ኢራቅና አፍጋኒስታን ያሉ ሁኔታዎችን ያስታውሳል። ለተራው የኩባ ሕዝብ አሁን ያለው ቀውስ በንድፈ ሐሳብ ደረጃ የሚታይ ረቂቅ ጉዳይ አይደለም። ይልቁንም በየቀኑ የሚጋፈጡት የህልውና ፈተና ሆኗል። የመብራት መቆራረጡና ሀገሪቱን የሸፈነው ድቅድቅ ጨለማ ከምቾት ማጣት አልፎ ሕይወትን እስከ ማጥፋት የደረሰ አደጋን ደቅኗል። በዋና ከተማዋ ሃቫና ቤተሰቦች በጨለማ የተዋጡ መንገዶችን በባትሪ ብርሃን እየተመሩ ለማለፍ ይገደዳሉ። በገጠራማ የሀገሪቱ ግዛቶች ደግሞ ሙሉ ከተሞች መብራት ከጠፋባቸው ቀናት ተቆጥረዋል። ሆስፒታሎች የሕይወት አድን መሳሪያዎችን ለማንቀሳቀስ ሲሉ የኤሌክትሪክ አጠቃቀማቸውን እጅግ በጣም በጠበበ ሁኔታ ለመቆጠብ ተገደዋል። ትምህርት ቤቶችን በማያቋርጥ ሁኔታ ይዘጋሉ፣ ይከፈታሉ። ይህ በእንዲህ እንዳለ የኩባ መንግስት ከዋሽንግተን ጋር በኢኮኖሚ ፍኖተ ካርታ ዙሪያ የመጀመሪያ ደረጃ ንግግሮችን መጀመሩን አምኗል። ይህም ለአሜሪካ ኢንቨስትመንትና በውጭ ሀገር ለሚኖሩ የኩባ ተወላጆች ካፒታል በሩን ሊከፍት የሚችል አጋጣሚ እንደሆነ ተመልክቷል። የኩባ ባለስልጣናት በሽብርተኝነት መከላከልና በሌሎች ቴክኒካዊ ዘርፎች ላይ በትብብር ለመስራት ፍላጎት እንዳላቸው ቢጠቁሙም በፖለቲካዊ ስምምነቶች ወይም በአመራር ለውጥ ላይ ግን ጥብቅና የማይታጠፍ መስመር አስምረዋል። ትራምፕ በበኩላቸው በማስገደድና በስምምነት ፍንጮች መካከል ሲወዛወዙ ይታያሉ። የእሳቸው አስተዳደር ያወጣቸው አስፈጻሚ ትዕዛዞች ወደ ኩባ ነዳጅ በሚያቀርቡ ሶስተኛ ሀገራት ላይ የጉምሩክ ቀረጥ በመጣል ወታደራዊ ከበባውን ዓለም አቀፋዊ መልክ እንዲይዝ አድርገውታል። ሆኖም ግን ሃቫና እጅ የምትሰጥ ከሆነ ወዳጃዊ ርክክብ ወይም ታሪካዊ ግንኙነት ሊፈጠር እንደሚችልም ፍንጭ ሰጥተዋል። በፍሎሪዳ ውስጥ ቁልፍ ድምፅ ያላቸውና የኩባን የጥበቃ ፖሊሲ በመቅረጽ ረገድ ትልቅ ሚና የሚጫወቱት ማርኮ ሩቢዮ በእነዚህ የጓሮ በር ድርድሮች ውስጥ ማዕከላዊ ሰው ሆነዋል። በደቡብ ፍሎሪዳ የሚገኙ በስደት ላይ ያሉ ማህበረሰቦች ለረጅም ጊዜ በፖለቲካ ውስጥ ትልቅ ተጽዕኖ የነበራቸው የቀድሞ አስተዳደሮች በፈጠሩባቸው ብስጭት ሳቢያ አሁን ታሪካዊ አጋጣሚ እንደተፈጠረ በመገንዘብ የኩባንና የትራምፕን ሰንደቅ ዓላማ እያውለበለቡ ሰልፍ ወጥተዋል። በዓለም አቀፍ ደረጃ የሚታዩ ምልክቶች ግን የተደበላለቁ ናቸው። የኩባ የረጅም ጊዜ ደጋፊዎች የሆኑት ሩሲያና ቻይና ስጋታቸውን ቢገልጹም በራሳቸው ቅድሚያ በሚሰጧቸው ጉዳዮች ምክንያት ቀጥተኛ ግጭት ውስጥ ለመግባት ያላቸው ፍላጎት ውስን መሆኑን አሳይተዋል። የላቲን አሜሪካ ጎረቤቶች ሁኔታውን በጥንቃቄ እየተከታተሉ ነው።
አንዳንዶቹ የስደተኞችን መጎርፍ ሲሰጉ፣ ሌሎች ደግሞ በቀጠናው ፖለቲካ ውስጥ ጣልቃ በሚገባው አገዛዝ ላይ የሚደረገውን ጫና በዝምታ ደግፈውታል። የሕግ ምሁራን ስለ ማንኛውም ወታደራዊ ጣልቃ ገብነት አግባብነት ይከራከራሉ። አሜሪካ በሄልምስበርተን አዋጅ ስር የንግድ ማዕቀቡን እንደቀጠለች ብትሆንም እና ብሔራዊ ደህንነትን እንደ ምክንያት ብታቀርብም ሙሉ ወታደራዊ ዘመቻ ግን ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ኃይልን መጠቀም የሚከለክለውን ድንጋጌ የሚፈትን ይሆናል። ፕሬዚዳንት ትራምፕ ትዕዛዙን የሚሰጡ ከሆነ ወታደራዊ ዕቅድ አውጪዎች የተለያዩ አማራጮችን አስቀምጠዋል። የተወሰነ ወታደራዊ ጥቃት በማድረስ የአመራር ቦታዎችን፣ የትዕዛዝ ማዕከላትንና የኃይል መሠረተ ልማቶችን ኢላማ በማድረግ ሙሉ ወረራ ሳያስፈልግ የአገዛዙን ውድቀት ማፋጠን ይቻላል። ሰፋ ያለ ወታደራዊ ዘመቻ ደግሞ የባህር ኃይል ልዩ ክፍሎች ሃቫናንና ጓንታናሞ ቤይን ቀድሞውኑ የአሜሪካ የባህር ኃይል ጦር ሰፈር ያለበትን ቦታ እንዲቆጣጠሩ ከዚያም የጸጥታ አስከባሪ ኃይሎች እንዲሰማሩ ሊያደርግ ይችላል። ከቀጥተኛ ወታደራዊ እርምጃ በፊት የሳይበርና የመረጃ ጥቃቶች እንደሚቀድሙ ይገመታል። ይህም በአገር ውስጥ ያለውን ተቃውሞ ለማቀጣጠል ታስቦ የሚደረግ ነው። ሆኖም ፎንሴካና ሌሎች ምሁራን እንደሚያስጠነቅቁት የኩባ ጦር ራሱን የአብዮቱ ጠባቂ አድርጎ የሚመለከት በመሆኑ ፖለቲካዊ ባህሉ በየቦታው የተበታተነ የሽምቅ ውጊያ እንዲቀሰቀስ ሊያደርግ ይችላል። ይህ ደግሞ ደሴቲቱን ወደ ተለያዩ የመከላከል ምሽጎች ስብስብ ሊቀይራት ይችላል። የማዱሮ ቅድመ ሁኔታ በዚህ ሁኔታ ላይ ትልቅ ጥላ ጥልቷል። ያ ወታደራዊ እርምጃ ቀጠናውን ያስደነገጠ፣ የኩባን ከልክ ያለፈ ጣልቃ ገብነት ያጋለጠና አሜሪካ ወሳኝ እርምጃ ለመውሰድ ያላትን ዝግጁነት ያሳየ ነበር። ሆኖም ግን የወታደራዊ መፍትሄዎችን ውስንነትም አመላክቷል። ቬንዙዌላ አሁንም በግርግር ውስጥ ትገኛለች። እናም የኩባ ጥልቅ አብዮታዊ ስር መሠረት ይበልጥ ጠንካራ መሆኑን ሊረጋገጥ ይችላል። የፔንታጎን ቋሚ የተለያዩ አጋጣሚዎች ዝግጅት እያደረገ መሆኑንና ሕጋዊ ትዕዛዞችን ለመፈጸም ዝግጁ መሆኑን ይገልጻል። ሆኖም ግን በዋሽንግተን ውስጥ የሚታየው መነቃቃት የማይካድ ነው። በካፒቶል ሂል የሚገኙ ሕግ አውጪዎች፣ ወታደራዊ ተቋራጮችና የደህንነት ተንታኞች ካርታዎችንና የጊዜ ሰሌዳዎችን በጥልቀት እየመረመሩ ነው። በሃቫና በኩል ደግሞ አገዛዙ ለድርድር ፍንጮችን እየሰጠ ቢሆንም የውስጥ ክትትልንና ቁጥጥርን አጥብቋል። በሚቀጥሉት ሳምንታት የሁኔታ ብልህነት የተሞላበት ማስገደድ ማለትም ተአማኒነት ያለው የኃይል ማስፈራሪያን በመጠቀም ስምምነቶችን የመንጠቅ ስልት መሆኑን ወይም ደግሞ ወደ ትልቅ መዘዝ የሚያመራ እርምጃ መሆኑ ይፈተሻል። ታሪክ እንደሚያሳየው ኩባ ከዚህ ቀደም ከአይዘንሃወር ማዕቀብ ጀምሮ እስከ ሬገን ምስጢራዊ ጦርነቶች ድረስ የአሜሪካን የጫና ዘመቻዎች ተቋቁማ አልፋለች። ነገር ግን ዕጣ ፈንታዬን እኔ እወስናለሁ የሚልና ለትውልድ የተለማመደ ወታደራዊ መዋቅር ያለው የአሜሪካ ፕሬዝዳንት ገጥሟት አያውቅም። ለጊዜው ደሴቲቱ ትንፋሿን ዋጥ አድርጋ ትጠብቃለች። የኤሌክትሪክ ኃይል መስመሮች ለጥቂት ጊዜ መብራት ይሰጣሉ፣ ነገር ግን ወዲያውኑ መልሰው ይጠፋሉ። ቤተሰቦች በሻማ ብርሃን በደመቁ ቤቶቻቸው ተሰብስበው ስለ ስምምነት ወይም ስለ ጥፋት ወሬዎች ይከራከራሉ። በፔንታጎን ኮሪደሮች ውስጥ ደግሞ መኮንኖች ኩባ የሚል አንዲት ፈንጅ ቃል ያለበትን ማህደር በየጊዜው ያሻሽላሉ። ትዕዛዙ ይመጣ ከሆነ ያለምንም ቅድመ ማስጠንቀቂያ ሊሆን ይችላል፣ ነገር ግን መዘዙ ለብዙ አስርተ ዓመታት የሚያስተጋባ ይሆናል።